ሰላም ሰላም የማዚቲ ቤተሰቦች በሙሉ ዛሬ ለየት ባለ ቪዲዮ ተመልሼ መጥቻለሁ። ከሪአክሽን ቪዲዮ ወጣ ባለ መሀል አዲስ አበባ ላይ እንዳጋጣሚ ለምሳ ስወጣ ያገኘሁት ቦታ ነው። እዚህ አፍንጮ በር ይገኛል። የኮሪያ ዘማቾች ማህበር ፓርክ ነው። እንደምታዩት በጣም የሚገርምና ታሪካዊ ቦታ ነው። ቀዝቀዝም ያለ ነው። እንደነገርኳችሁ የምገኘው ኮሪያ ዘማቾች ማህበር ፓርክ ነው። ይሄ ከኋላ የምታዩት በእለቱ ለዘመቱ ኢትዮጵያውያን ወንድሞቻችን እህቶቻችን ወታደሮች መታሰቢያ ሐውልት ነው ማለት ነው። በእለቱ በጦርነቱ ጊዜ 122 ኢትዮጵያውያን ተሰውተዋልና ይሄ በዚህኛውም በኩል እንዲሁም በዛኛውም በኩል የሚገኙት በእለቱ የተሰዉ ወታደሮች መታሰቢያ ነው ማለት ነው። ይሄኛው ሲጋ ያለው የኢትዮጵያ ካርታ፣ በዚህኛው ደግሞ የደቡብ ኮሪያ ካርታ ነው ማለት ነው። እንግዲህ ዛሬ ባላሰብኩት ብሎዬ የሚገርም ቀን ያሳለፍኩት። ቀሪ ቪዲዮውን ደግሞ አስገባላችኋለሁ። ፓርኩ በጣም የሚገርም ነው። ከዛ ባለፈ ደግሞ መታሰቢያም ነው። በጊዜው ለነበሩ ወታደሮቻችን የቆመ መታሰቢያ ሐውልት ነው። የእያንዳንዳቸው ስም እዚህ ላይ ሰፍሮ ይገኛል። ቀሪ ቪዲዮውን ተከታተሉ። እየመጣችሁም ደግሞ እንዲሁም መሀል አዲስ አበባ ላይ አፍንጮ በር የሚገኝ ቦታ የመጣችሁ እንድትጎበኙ ጋብዛችኋለሁ ማለት ነው። ወደ ቪዲዮ ከኔ ጋር ግን እንሰራበት። ቮይስ ኦቨር ጋባላችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ።